መጣ? ማን ሰራው? እንዲህ ነው። ስልጣኔ በሌለበት ጊዜ በአሜሪካ ውስጥ ዊልበር ራይት እና ኦሊቨር ራይት የሚባሉ ሁለት መንታ ወንድማማቾች በችግር ውስጥ ሆነው ሁለቱ ወንድማማቾች ለምን የልብስ ስፌት መኪና ገዝተን አነሰፋም በመባባል ልብስ መስፋት ጀመሩ። ከዚያም በኋላ የሰዎች ልብስ እየሰፉ አንድ ሐሳብ ብቅ አለላቸው። ሐሳቡም በዚያን ጊዜ በአሜሪካ ውስጥ ስልጣኔ በሌለበት ጊዜ ሰዎች የሚጓጓዙባቸው ብስክሌቶች ስለነበሩ እናም ሐሳባቸው የሰዎችን ብስክሌት መጠገን ነበር። ከዚያም በኋላ ሁለቱም ወንድማማቾች ማለትም ዊልበር ራይት እና ኦሊቨር ራይት ሁለቱም በመስማማት የሰዎችን ብስክሌት መጠገን ጀመሩ። በመጠገን ላይ እያሉ ለምን አውሮፕላን አንሰራም በማለት ሐሳብ አመነጩ። ከዚያም በኋላ ነው አሁን የሰው ልጅ ከአንድ ሀገር ወደ ሌላ ሀገር የሚጓጓዝበት የአውሮፕላን ሐሳብ የተጸነሰው። ከዚያም በኋላ የተለያዩ ሙከራዎችን በማድረግ በዓለም ለመጀመሪያ ጊዜ የሆነችውን አውሮፕላን መስራት የቻሉ። ከዚያም በኋላ የሰው ልጆች ከቀን ቀን የመጓጓዣ ትራንስፖርት አውሮፕላኖች አሁን ባሉበት ደረጃ በሁለት ይከፈላሉ። እነሱም የሚሊተሪ እና የትራንስፖርት ተብለው በሁለት ይከፈላሉ። የሚሊተሪ አውሮፕላኖች በተለየ መልኩ ዘመናዊ ሆነውና ሰልጥነው ይገኛሉ። በተለይ እነዚህ ሄሊኮፕተሮች በተለያየ የሚሊተሪ ክፍሎች ተልኳቸውን በደንብ እንደሚወጡ አድርገው ዘምነው ነው የተሰሩት። ዊልበር ራይት እና ኦሊቨር ራይት በዚያን ጊዜ ባይጀምሩት ኖሮ አሁን ላይ ያለው አቪዬሽን ቴክኖሎጂ ባለበት ደረጃ ይደርስ ነበር ወይ? ጥያቄውን ለእናንተ ትቼ ሐሳባችሁን በኮሜንት ግለጹ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ።